መጀመር ፈልጋለሁ፣ ኦንላይን ቢዝነስ መጀመር ፈልጋለሁ፣ ግን እስካም እንዳይሆን እፈራለሁ። ስለሱ እናወራለን ዛሬ። እስካም መሆን አለመሆኑ የምታረጋግጡበት መንገድ እነግራችኋለሁ ማለት ነው። አንደኛው ነገር ከየትም ይሁን ያያችሁት አድ ያያችሁት ያ ካምፓኒ የተመዘገበ ህጋዊ ነው ወይ በሚኖርበት ሀገር ደግሞ ዝም ብሎ ትላንት የመጣ ዛሬ የመጣ ሳይሆን ስቶሪ አለ ወይ ሂስትሪ አለ ወይ 5 years 10 years 15 years ቆይቷል የሚለው ነገር አንደኛ ማረጋገጫ ማለት ነው። ሁለተኛ ደግሞ ሪፈር ያደረገላችሁ ሰው ወይ ደግሞ ስለ ቢዝነሱ ያወራላችሁ ሰው ወይ ካምፓኒ ሪዛልቱን ስለ ራሱ ብቻ ነው ወይ የሚናገረው ወይ እሱን የሚደግፉት ሌላ ማስረጃ አለ ወይ? ፎር ኤግዛምፕል እኔ ስለ ቢዝነሱ የነገረችኝ ልጅ የራሷን ሰክሰስ ስትነግረኝ ከእሷ በላይ ግን ሌላ 1 2 3 ሰው 4 ሰው ሳይሆን በብዙ ሺዎች የሚቆጠሩ ሰዎች እኔ የሚመስሉ ሰዎች ቢዝነሱ እንደሰራላቸው ሰው ማወቅ ፈልጌያለሁ። እሱን ደግሞ ያረጋገጥኩበት መንገዶች ነበሩ። ለምን ካምፓኒው ኦፈር ያደርጋል። ፕራይቬት ፌስቡክ ቢዝነስ ግሩፕ አለ። ወደ ኋላ ሄዳችሁ ቼክ የምታደርጉት 2019 2018 17 ይሄን ሁላ ሰው እዛ ላይ ዶክመንት ያደርጋል ማለት ነው። ሁለት አትሉ። ሶስተኛ ሪፈንድ ፖሊሲ አላቸው ወይ? ዋቴቨር ዘይ ኦፈር ሰርቪስ ይሁን ፕሮዳክት ሪፈንድ። አሁን በተለይ አሜሪካ፣ ካናዳ የትም ብትኖሩ ሪፈንድ የሌለው ካምፓኒ የለም። ምንም እቃም በገዛችሁ ሰርቪስም ማለት ነው። ስለዚህ እሱ በጣም ማረጋገጫ ነው። ለምን ሰው አይቶ ወዶት ነው የሚከፍለው ብሎ ያስባል። ሪፈንድ ከሌለው ትንሽ አስቸጋሪ ነው። የሌለበት ነገሮች አሉ፣ ግን ሪፈንድ አብዛኛው ነገር ሪፈንድ አለው። ስለዚህ እኔ በዛ መልኩ አጣራው። ሌላ ደግሞ እራሳችሁ የምታዋሩት ሰው ቢዝነስ ውስጥ ገብቶ የሰርቶለት የምታምኑት ሰው አለ ወይ? እኔ ስለ ቢዝነሱ ካወቅኩ በኋላ እነዚህን ሁላ ነገሮች አድርጌ መጨረሻ ላይ ደግሞ ጎግል ላይ፣ ሬዲት ላይ፣ ዩቲዩብ ላይ ራሴ ሪሰርች አድርጌ ኔጌቲቭን ፖዚቲቭን ፋይናሊ ነው ይሄን ቢዝነስ የወሰንኩት። ከገባው በኋላ ከአይምሮ በላይ ከጠበቅኩት በላይ ነው እንጂ ሆነልኝ። እንደውም የተሳሳተ ነገር አላገኘሁም። ኦልሞስት አይ ቱክ ማይ ታይም። እንደኔ እንደውም ሪሰርች ያደረገ ሰው በእውነት ከመግባቱ በፊት ያለ ብዬ አላስብም። ፖዚቲቭንም ኔጌቲቭንም የተሳካላቸውን ያልተሳካላቸውን ሰዎች ነው በደንብ ሪሰርች ያደረኩት ማለት ነው። በዚህ መልኩ ማረጋገጥ ትችላላችሁ። ስለኛ ቢዝነስ ደግሞ ማጣራት የምትፈልጉ ከሆነ ኢሜል አድርጉልኝ፣ ኢንቦክስ አድርጉልኝ፣ ወይ እዚህ ጋር ባለው ዌብሳይት ተመዝገቡና ዌቢናሩን እዩ፣ ሜምበርሺፕን ክፈሉና ለራሳችሁ ማጣራት ትችላላችሁ። በጣም እንኮራበት ኦንላይን ቢዝነስ ነው። ይህን ስላገኘሁ እንደውም እግዚአብሔር አመሰግናለሁ። ሰላም ሁኑልኝ። ባይ